الحمد لله رب الكائنات الموجود أزلا وأبدا بلا مكان ولا جهات والصلاة والسلام على سيدنا محمد خير الكائنات وبعد السلام عليكم ورحمة الله የተወደዳችሁ ሙስሊም ወንድሞችና እህቶቼ ዛሬ የምናየው አላህ ያለ ቦታ ያለ ነው ለሚለው የሙስሊሞች እምነት ከቁርአን ማስረጃችን ምንድነው የሚለውን ይሆናል። ከዛ በፊት ግን አንድ ነገር ላስታውሳችሁ ወደድኩ። እሱ ምንድነው? አላሁ መውጁዱን ቢላ መካን የሚለው የአረበኛ ንግግር ምን ማለት ነው? ይህ የአረበኛ ንግግር ትርጓሜው አላህ ያለ ቦታ ያለ ነው የሚል ነው። ነገር ግን አንዳንድ ሰዎች እንደዚህ በማለት ሲተረጉሙ ይሰማል። አላህ ሁሉም ቦታ አለ ማለት ነው ወይም እንደዚህ ሲሉ አላህ የለም ማለት ነው በማለት ሲተረጉሙ ይሰማል። እውነት እንደዚህ ነው ትርጉሙ? በጭራሽ። እስኪ አብረን የአረበኛ ንግግሩን ቃላዊ ፍቺውን እንመልከት። አላህ መውጁዱን ያለ ነው ቢላ መካን ያለ ቦታ። እዚህ የአረበኛ ንግግር ላይ እንደዚህ የሚል ትርጓሜ ያለው አላህ የለም የሚል ትርጓሜ ያለው ወይም እንደዚህ የሚል ትርጓሜ ያለው አላህ በሁሉም ቦታ ያለ ነው የሰፈረ ነው የሚል ትርጓሜ ያለው የአረበኛ ቃል አለነ? በጭራሽ የለም። ስለዚህ እነዚህ ሰዎች አንደኛ በአረበኛ ቋንቋ ዕውቀት ማጠር ወይም ደግሞ ሁለተኛ የራሳቸውን ማለት ነው ከሙስሊሞች የተለየ የሆነውን እምነታቸውን ለማራመድ የሚጠቀሙት የተለየ ሴራ ነው ማለት ነው። ስለዚህ ሁላችንም ጥንቃቄ ልናደርግ ይገባል። ወደ ዛሬው አርዕስት ስንገባ አላህ ያለ ቦታ ያለ ነው ለሚለው ማስረጃችን ምንድነው የሚለው ስናይ ከቁርአን እንጥቀስ። አላህ ሱረቱል ኢኽላስ 4ኛው አንቀጽ ላይ ምን ይለናል? ወለም የኩን ለሁ ኩፉወን አሐድ ማለትም አላህ ሱብሓነሁ ወተዓላ አንድም አምሳያ አንድም ቢጤ የለውም ማለት ነው። በሌላ የቁርአን አንቀጽ ሱረቱ መርየም 65ኛው አንቀጽ ላይ ምን ይለናል? هل تعلم له سميا أي مثله ማለትም لا مثل له ولا شبيه ማለትም ለአላህ ሱብሓነሁ ወተዓላ አምሳያ የለውም ማለት ነው። በሌላ የቁርአን አንቀጽ ሱረቱ ነህል 60ኛው አንቀጽ ላይ እንደዚህ ይለናል ولله المثل الأعلى أي لله الوصف الذي لا يشبه وصف غيره ማለትም ለአላህ እኮ ሙሉእ የሆኑ ባህሪያቶች እሱ የሚገለጽባቸው የሆኑ ባህሪያቶች አሉት። እነዚህም ባህሪያቶቹ የፍጥረታትን ባህሪያት በጭራሽ አይመስሉም ይለናል። በሌላ የቁርአን አንቀጽ እዚሁ ሱረቱ ነህል ላይ 74ኛው አንቀጽ ላይ አላህ ምን ይለናል? فلا تضربوا لله الأمثال أي لا تجعلوا له الأمثال ولا تشبهوه بخلقه ለአላህ እኮ አምሳያ ታድርጉለት እሱንም ከፍጥረታት ጋር አታመሳስሉት ይለናል። ተመልከቱ እስካሁን በተቀስናቸው የቁርአን አንቀጾች አላህ እሱ ፍጥረታትን እንደማይመስል ባህሪያቶቹም የፍጥረታትን ባህሪያት እንደማይመስሉ ነግሮናል። እንዲሁም ለሱ አምሳያ ማድረግ እንደሌለብን ለኔ አምሳያ አታድርጉልኝ እያለን ሲሆን ነገር ግን እንደዚህ የሚያረጉ ሰዎች ማለትም አላህን በቦታ በአቅጣጫ የሚገልጹ ሰዎች ምን ይያሉ ነው? አይ የለም እኛ ላንተ አምሳያ እናደርግልሃለን አንተ በአምሳያ ትገለጻለህ ይያሉ ነው። ስለዚህ በዚህ እምነታቸው እነዚህን የጠቀስናቸውን የቁርአን አንቀጾች የተቃረኑ ይሆናሉ ማለት ነው። ወደ ሌላ የቁርአን አንቀጽ ስንገባ ሱረቱ ሹራ 11ኛው አንቀጽ ላይ አላህ ምን ይለናል? ليس كمثله شيء وهو السميع البصير አላህ ምን ይለናል? አላህ ሱብሓነሁ ወተዓላ ማንንም በምንም በጭራሽ አይመስልም እሱ ሰሚና ተመልካች ነው ማለት ነው። ስለዚህ የቁርአን አንቀጽ ሲናገሩ ዑለሞች ምን ይላሉ? فهذه الآية أصرح آية في تنزيه الله تعالى التنزيه الكلي ምን ይላሉ? ይህች አንቀጽ እኮ እጅግ በጣም ግልጽ የሆነች አንቀጽ ናት ይላሉ። በምን ዙሪያ ላይ? አላህን ሙሉ የሆነ ማጥራራትን በማጥራራት ላይ ይላሉ። ምክንያቱም በዚህ አንቀጽ ላይ የምናገኛቸው የቃላት አሰበጣጠሮች የሚያመላክቱት ያንን ነውና እስኪ እንመልከት። ምን ይላሉ? لأن كلمة ليس حرف نفي ምን ይላሉ? ليس እኮ የምትለው ቃል ምንድናት ይላሉ? አፍራሽ የሆነች ቃል ናት ይላሉ። والمراد بها هنا نفي المثل የሚፈለግባት ደግሞ እዚህ ጋር ምንድነው ይላሉ? ለአላህ አምሳያ መኖርን ማፍረስ ነው። ለአላህ አምሳያ እንደሌለው ትርጓሜ የምትሰጥ ቃል ናት ይላሉ። ከዛ ማስከተለው ምን ይላሉ? والكاف في كمثله ካፍ ደግሞ እቺ ፊደሏ ከሚስሊህ የሚለው ላይ ያለችው ይላሉ ለተአኪድ النفي ለአላህ አምሳያ እንደሌለው የምታጠናክር ሆና ነው የመጣችው ይላሉ። አስከትለውም
ወከሊማቱ ሸይ የምንላት ደግሞ እዚህ ላይ ሸይ የምትለው ቃል ይላሉ ምንድናት ይላሉ ነኪራ ትባላለች ይላሉ ነኪራ ብሎ ማለት ለአን ተለይቶ ላልተገለጸ ነገር የምንጠቀማት ናት በአማርኛ አመልካች መስተአመር ይሏታል በእንግሊዘኛ ደግሞ ኢንዲፋይናይት አርቲክል ትባላለች ለምሳሌ መድረሳ የምትለው የአረበኛ ቃል እቺ ነኪራ ትባላለች በአማርኛው ትምህርት ቤት የሚል ትርጓሜ ይኖራታል በእንግሊዘኛው ደግሞ ስኩል የሚል ትርጓሜ ይኖራታል ተመልከቱ ትምህርት ቤት ስንል የትኛው ትምህርት ቤት ነው ተገልጾልናል ተለይቶ የአንደኛ ደረጃ ትምህርት ቤት እንዲሁም ደግሞ ስሙ ተጠቅሶልን የዚህ ትምህርት ቤት ተብሎ ተጠቅሶልናል አልተጠቀሰም ስለዚህ ይሄ ተለይቶ ላልተገለጸ ነገር የምንጠቀመው በአረበኛ ነኪራ እንላታለን በአማርኛ አመልካች መስተአመር እንላታለን በእንግሊዘኛ ደግሞ ኢንዲፋይናይት አርቲክል እንላታለን ማለት ነው ዒልሙል በላጋ ተብሎ በሚጠራው የእውቀት ዘርፍ ስር የሚመደበው ዒልሙል በያን ተብሎ የሚጠራው እውቀት አለ በዛ ላይ የተካኑ የሆኑ ምሁሮች ያስቀመጡት መመሪያ አለ ምን ይላሉ النكرة إذا جاءت في سياق النفي أفادت العموم ምን ይላሉ ነኪራ የምንላት ማለትም እዚህ ቁርአን አንቀጽ ላይ የተጠቀሰችው ሸይ የምትለዋናት ከምን ጋር ስትመጣ ከነፊ ወይም አፍራሽ ከሆነ ቃል ጋር ስትመጣ ለይሰናት እዚህ ላይ የተጠቀሰችው ምን ያስረዳናል ይላሉ አጠቃላይነትን ነው የሚያስረዳን ይላሉ ያ ማለት አላህ Subhanahu Wa Ta'ala አንድ ነገር ከአንድ ነገር ለይቶ ይሄን ብቻ አልመስልም አይደለም ያለን ይልቁንስ አጠቃላይ ፍጥረታትን በጭራሽ አልመስልም ነው ያለን ማለት ነው አላህ ሩህ ያላቸውን ፍጥረታት እንደማይመስል ሁሉ በሩህ የማይገለጹትን ጉዛን አካላትን የማይመስልም በላኛው ዓለም ሆነ በታችኛው ዓለም ያሉትን ፍጥረታት በጭራሽ አይመስልም በአጠቃላይ አላህ ፍጥረታትን አይመስልም ለዚህም በቦታ አይገለጽም በአቅጣጫ አይገለጽም እንላለን አላህ በቦታ በአቅጣጫ ቢገለጽ ኑሮ እኛ ቆጥረን የማንጨርሳቸው አምሳያዎች ይኖሩት ነበር الحافظ العراقي የሚባሉት ምሁር الغيث الهامع በሚባል ኪታባቸው ሶስተኛው ቡክ ላይ 197 ገጽ ላይ ስለዚህ ቁርአን አንቀጽ እንዲህ ሲል ይናገራሉ وقوله تعالى ليس كمثله شيء وتتميمته في التنزيل وهو السميع البصير ምን ይላሉ ليس كمثله شيء የሚለው ቁርአን አንቀጽ አሉ እንዲሁም መጨረሻ ላይ የመጣው وهو السميع البصير የሚለው ቁርአን አንቀጽ ይላሉ فاول هذه الايه تنزيه መጀመሪያ ላይ የተጠቀሰው ይላሉ ማለትም ليس كمثله شيء የሚለው ይላሉ አላህ ማጥራራት ነው ከዛም ምን ይላሉ واخرها اثبات መጨረሻ ላይ ደግሞ የመጣችው ማለትም وهو السميع البصير የሚለው ምንድነው ይላሉ ለአላህ የሚገቡት የሆኑትን ባህሪያቶች ማረጋገጥ ነው ይላሉ ከዛም አስከትለው ምን ይላሉ وصدرها رد على المجسمه መጀመሪያ ላይ ያለው ለሙጀሲሞች መልስ የሚሰጥ ነው ይላሉ ማለትም ليس كمثله شيء የምትለው የቁርአን አንቀጽ ለሙጀሲሞች እንደዚህ ብለው ለሚያምኑ አላህን አካል ነው ብለው ለሚያምኑ ሰዎች ምላሽ የምትሰጥናት ይላሉ ከዛም ምን ይላሉ وعجزها መጨረሻ ላይ ያለው እሱም وهو السميع البصير የሚለው ምንድነው ይላሉ رد على المعطله ለሙዓጢላዎች መልስ የሚሰጥ ነው ይላሉ ሙዓጢላ ብሎ ማለት የአላህን ባህሪያት የሚክዱ የሆነው ማለት ነው ተመልከቱ እዚህ ላይ አላህ Subhanahu Wa Ta'ala በቦታ በአቅጣጫ አይገለጽም በቦታ ወይም በአቅጣጫ የሚገለጽ አካል የሆነ ነገር ነው ዑለሞች ቦታ ማለት ምን ማለት ነው የሚለው ነገር ሲፈስሩ ወይም ደግሞ ትርጉም ሲያስቀምጡ ምን ይላሉ አንድ አካል የሆነ ነገር የሚሰፍርበት ክፍት ነገር ነው ይላሉ ቦታን አላህን በቦታ የሚገልጽ ሰው ይህ ሰው ምን ይያለ ነው አላህን አካል ይያለ ነው አላህ Subhanahu Wa Ta'ala ደግሞ ليس كمثله شيء ብሏል በጭራሽ በአጠቃላይ ፍጥረታትን አልመስልም ፍጥረታቶች ኢማ አካል ናቸው ወይ ደግሞ የአካላት ባህሪያቶች ናቸው ሁሉንም የፈጠረው ማን ነው አላህ ነው በአጠቃላይ ፍጥረታትን አይመስልም እሱ አካል አይደለም የአካል ባህሪያትም አይደለምና ማለት ነው አላህ Subhanahu Wa Ta'ala እሱ ራሱን በገለጸበት ባህሪ እኛ ሙስሊሞች እንገልጻለን እንደ ሙዓጢላዎች ወይም ደግሞ የሱን ባህሪ እንደሚክዱ ሰዎች አናምንም አላህ እሱ ሰሚ ነኝ ተመልካች ነኝ ብሎናል እኛ ሙስሊሞች አላህ ሰሚ ነው ተመልካች ነው ብለን እናምናለን ነገር ግን የአላህ መስማትና የአላህ ማየት የፍጥረታትን ማየት ይመስላልና በጭራሽ አይመስልም እኛ ሙስሊሞች ምናምነው መጀመሪያ አላህ እንደነገረን እሱ ፍጥረታትን በአጠቃላይ በጭራሽ አይመስልምና የሱ ማየት የሱ መስማት የፍጥረታትን መስማት ማየት አይመስልም አላህ ይሰማል ነገር ግን የሱ መስማት የፍጥረታትን መስማት አይመስልምና ያለው ጆሮ ያለ ታምቡር የሚሰማ የሆነ ጌታ ነው
الله بجرو አይገለጽም በታምቡር ወይም በሌላ መሳሪያ አይገለጽም ከነዚያ አይፈልግም ለመስማት